ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? የ10ኛ ክፍል ኢኮኖሚክስ ዩኒት 4 ማርኬት ስትራክቸርስ የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ በማድረግ ጀምሩት። አብራችሁ ይቆዩ። መልካም ቆይታ። ሶ ጋይስ እንግዲህ በዚህ ዩኒት ውስጥ አራት ቶፒኮች ይኖሩናል ማለት ነው። የመጀመሪያው ፐርፌክትሊ ኮምፒታቲቭ ማርኬት የሚል ነገር አለን። ሁለተኛ ደግሞ ፒውር ሞኖፖሊ ማርኬት የሚል ነገር አለን። እንዲሁም በሶስተኛ ደረጃ ሞኖፖሊስቲካሊ ኮምፒታቲቭ ማርኬት ዴን አራተኛ ኦሊጎፖሊ ማርኬት የሚል ነገር አለ። ሶ ዛሬ የምናየው 4.1 ፐርፌክትሊ ኮምፒታቲቭ ማርኬት የሚለውን ይሆናል። ከዛ በፊት እንግዲህ እዚህ ጋር ኢንትሮዳክሽን ፓርት ስለሚኖረን ኢንትሮዳክሽን አይተን ወደ ዛሬው ቶፒካችን እናልፋለን ማለት ነው። መልካም ዩኒት ኢንትሮዳክሽን እንግዲህ ምንድነው የሚለው in the previous unit we discussed the theory of production and cost ታስታውሳችሁ እንግዲህ ፕሮዳክሽን እና ኮስት አይተናል። ፕሮዳክሽን ቲዮሪ፣ ኮስት ቲዮሪ ምንድነው የሚለውን ነገር አይተናል። There we studied concepts related to a firm's production function and cost curves. In this unit, we discussed the types and characteristics of firm under different market model. Okay? እንግዲህ we studied concepts related to firm's production function and cost curve ለማየት ችለናል። በዚህ ዩኒት ዲስከስ የምናደርገው ነገር ምንድን ነው ካል the types and characteristics of firm under different market model በተለያየ ማርኬት ሞዴል የፊርም ማለት ኩባንያ ማለት ነው ወይም ፋክተሪ ማለትም እንችላለን። የሱን ካራክተሪስቲክስ እናያለን ማለት ነው። ሶ ማርኬት ስትራክቸር እንግዲህ አራት አይነት ማርኬት ስትራክቸሮች አሉ። የመጀመሪያው ፐርፌክትሊ ኮምፒታቲቭ ወይም ፐርፌክት ኮምፒቲሽን፣ ዴን ሞኖፖሊ፣ ዴን ኦሊጎፖሊ፣ አፍተር ዳት ሞኖፖሊስቲክ ኮምፒቲሽን። ምን ማለት ነው ይሄ አራቱ? ሞኖፖሊስቲክ፣ ፐርፌክት፣ ኦሊጎፖሊ፣ ሞኖፖሊ ስንል ምን ማለታችን ነው? በዚህ ዩኒት ውስጥ የምናየው ነገር ነው። In economics, markets are characterized based on the competition levels and the nature of their markets, such as the nature of the product, the number of sellers and the number of buyers, etc. እንግዲህ በኢኮኖሚክስ የማርኬት ወይም የገበያ ባህሪ ኮምፒቲሽን ይበዛዋል። ኮምፒቲሽን ማለት እንግዲህ ገበያ ላይ ስትሄዱ ሻጭ አለ፣ ገዢ አለ። የሆነ ሱቅ ላይ የሆነን ፕሮዳክት ልገዙ ብላችሁ ዋጋው ከተወደደባችሁ ጎረቤት ያለው ሱቅ ላይ ቀለል ባለ ዋጋ ለመግዛት ትሞክራላችሁ። ስለዚህ ኮምፒቲሽን አለ። ጀስት የሚነግደው አካል ወይም የሚሸጠው አካልም እንዳትሄዱበት ሲፈልግ እሺ ዋጋ ልቀንስላችሁ ምናምን ብሎ ሲደራደር ታውታላችሁ። እሱ ኮምፒቲሽን ነው ጋይስ፣ ኮምፒቲሽን። ስለዚህ ገበያ በኔቸር ኦፍ ፕሮዳክቱ በኔቸር ኦፍ በነምበር ኦፍ ሴለሮች በነምበር ኦፍ ባየር ዲፐንድ ይሆናል ማለት ነው። The market in which an individual firm operates or sells its product, either good or service, to the consumer can be categorized broadly into perfect or perfectly competitive and imperfect market. አያችሁ፣ አንድ ፊርም አለ ወይም አንድ ፕሮዲውሰር አለ። እሱ ፕሮዲውሰር ወይም ፊርሙ ማርኬት ውስጥ ኦፕሬት የሚያደርገው ወይም ደግሞ ፕሮዳክቱን የሚሸጠው ወይም ሰርቪሱን የሚሰጠው ለከስተመሩ ማለት ነው በሁለት አይነት ዋይ ነው። አንደኛው ፐርፌክትሊ ኮምፒታቲቭ በሆነ ዋይ፣ ሁለተኛው ኢምፐርፌክት በሆነ ዋይ። ስለዚህ ፐርፌክት ማርኬት እና ኢምፐርፌክት ማርኬት ብለን በሁለት እንከፍለዋለን። ምንም መሰረት በማድረግ ፊርሙ ሴል የሚያደርግበትን ዋይ በመውሰድ ማለት ነው ለኮንሱመሩ። A perfect competitive market is a market with a large number of seller and buyer, whereas monopoly market dominated by one firm, oligopoly market very few firm, and monopolistic competition market a relatively large number of firms selling closely substitutable products are the three common types of imperfect market. አያችሁ፣ ሁለቱ ዋና ዋና ናቸው። ማንና ማን? ፐርፌክት እና ኢምፐርፌክት። ኢምፐርፌክቶች ደግሞ በስንት ይከፈላሉ? በሶስት። ኦኬ። ሶ የመጀመሪያው እንግዲህ ፐርፌክትሊ ኮምፒታቲቭ ስንል ምን ማለታችን ነው? ላርጅ ነምበር ኦፍ ሴለርም ባየርም አለ። ሁለቱም ሻጩም ገዡ እንደ ልብ ነው።
ሞኖፖሊ ማርኬት ከኢምፐርፌክት ውስጥ ነው የሚመደበው። ዶሚኔትድ ባይ ዋን ፊርም፣ አንድ ፊርም የበላይነቱን የያዘበት ማለት ነው ሞኖፖሊ ማርኬት ስንል። ኦሊጎፖሊ ማርኬት ስንል ደግሞ ቬሪ ፊው ፊርምስ፣ በጣም ትንሽ የሆኑ ፊርሞች አሉበት። ይሄኛው ሞኖፖሊ ስንል አንድ ብቻ ነው ያለው። ኦሊጎፖሊ ስንል ግን ትንሽ አለ። ኦኬ፣ ከሞኖፖሊ ከፍ ያለ ማለት ነው በብዛት በቁጥር ማለት ነው ፊርሞቹ። ሞኖፖሊስቲክ ኮምፒቲቲቭ ማርኬት ስንል ደግሞ ሪላቲቭሊ ላርጅ ነምበር ኦፍ ፊርም ሴሊንግ ክሎዝሊ ሰብስቲቲዩብል ፕሮዳክት፣ ሊተኩ የሚችሉ ፕሮዳክቶችን የሚያመርቱ በርካታ ፊርሞች ያሉበት ማርኬት። ላይክ ኮካ የሚያመርት ድርጅት ወይም ፊርም ቢኖር ከጎኑ ደግሞ ሚሪንዳ የሚያመርት ሊኖር ይችላል፣ ወይም ደግሞ ስፕራይት የሚያመርት ሊሆን ይችላል። ቤዚካሊ እነዚህ የሶፍት ድሪንክ እንትኖች በአንድ ፊርም ይመረታሉ። ግን እንደ ኤግዛምፕል ብነግራችሁ ኦኬ። ወይም ደግሞ ጀስት ፓስታ እንደ ምሳሌ ብንወስድ ፓስታ የሚያመርቱ ድርጅቶች ወይም ፊርሞች ቢኖሩ የተለያዩ ፓስታ አይነቶች አሉ፣ ፕሪማ ምናምን የሚባሉ አይደለ? ስለዚህ አንዱ የሆነ ፕሮዳክት ቢያመርት የሆነ ብራንድ ቢያመርት ሌላኛው ሌላ ብራንድ፣ አንዱን በአንዱ ሰብስቲቱት ልናደርግ የምንችለው ማለት ነው። ኦራይት ሰው ሁለት አይነት ናቸው፣ ፐርፌክት እና ኢምፐርፌክት። ኢምፐርፌክቶች ደግሞ ሞኖፖሊስቲክ እንዲሁም ደግሞ ኦሊጎፖሊ ብለን በሶስት ልንከፍላቸው እንችላለን ኢምፐርፌክቶችን ማለት ነው። እያንዳንዳቸውን ደግሞ ዲቴል ነው የምናየው ዛሬ። ፐርፌክትሊ ኮምፒቲቲቭ የሆኑትን እናይና በሌላ ጊዜ ደግሞ ኢምፐርፌክት የሆኑትን የምናይበት ሁኔታ ይፈጠራል። 4.1 ፐርፌክትሊ ኮምፒቲቲቭ ማርኬት ምንድን ነው? ፐርፌክትሊ ኮምፒቲቲቭ ዲማንድ ኤንድ ሬቨኒው የሚሉ እንግዲህ ከኮንሰፕቶች ይኖሩናል። ኢን ማይክሮ ኢኮኖሚክስ perfect competition describes a market in which buyers or sellers has no market power or where all buyers and sellers are price taker። አያችሁ፣ በማይክሮ ኢኮኖሚክስ እንግዲህ ማይክሮ ኢኮኖሚክስ እና ማክሮ ብለን ደውለን እንከፍለው እንችላለን። ስለዚህ ፐርፌክት ኮምፒቲሽን የምንለው ዲስክራይብ የሚያደርገው a market in which a buyer or seller has no market power፣ ገዢውም ሸጪውም የማርኬት ላይ ስልጣን የለውም። ባጭሩ የገበያውን ሁኔታ የመወሰን ስልጣን የለውም። ወይም ደግሞ ኦል ባየርስ ኤንድ ሴለርስ አር ፕራይስ ቴከር ናቸው። ፕራይስ ሜከር ሳይሆን ፕራይስ ቴከር። ግልጽ ነው። ስለዚህ ባየርም ሴለርም ፕራይስን ዲተርማይን ማድረግ አይችልም። ኢት ኢዝ ዚስ ዲስቲንክሽን that differentiates perfectly competitive market from imperfectly competitive one. In short, perfectly competitive market is characterized by the fact that no single firm has any influence on the price of the product it sells. የትኛውም ፊርም ወይም ኩባንያ ወይም ደግሞ ፋብሪካን በለው በሚያመርተው ፕሮዳክት ላይ ዋጋ የመተመን ወይም ዋጋ የማውጣት ስልጣን የለውም ማለት ነው። ስልጣን የለውም ወይም ኢንፍሉዌንስ ማድረግ አይችልም። ፎር ኢንስታንስ ኮንሲደር ኤ ፋርመርስ ማርኬት ዌር ኢች ሴለር ሴል ዘ ሴም ታይፕስ ኦፍ ፕሮዳክት ሰች አስ ማይዝ። ዜር ኢዝ ኤ ሊትል ዲፍረንሺየት ቢትዊን ኢች ኦፍ ዴር ፕሮዳክትስ ኤንድ ዴይ ኢች ሴል ደም አት አን ኢኳል ፕራይስ። አት ዘ ሴም ታይም ሴለርስ ኤንድ ባየርስ ፍሪ ቱ ፓርቲሲፔት in the market without any barrier። እዚህ ጋር አንድ ገበሬ ለምሳሌ ገበያ ወስዶ የሆነ ማይዝ በቆሎ መሸጥ ቢፈልግ ከጎረቤቱ ደግሞ ሌላ ሰው አሁንም በቆሎ ይዞ ቁጭ ያለ ቢኖር ገበያ ላይ ማርኬት ላይ ታችሁ ከሆነ ገበሬዎች በማዳበሪያ ነገር የሚሸጡትን ፕሮዳክት ሜቢ ስንዴ ሊሆን ይችላል፣ ጤፍ ሊሆን ይችላል፣ ገብስ ሊሆን ይችላል፣ ባቄላ፣ በቆሎ ሊሆን ይችላል። ይዘው ቁጭ ላሉ ይሰለፋሉ። ከዛ ሰው አይቶ ጥሩ ኳሊቲ ያለውን እያየ ባይኑ ይገዛል ማለት ነው። ዋጋው ግን the same ነው። So at the same time sellers and buyers free to participate in the market without any barrier። ገዢውም ሻጩም ፍሪሊ ነው የሚንቀሳቀሱት። ፍሪሊ በምን ጊዜ? በፐርፌክትሊ ኮምፒቲቲቭ ማርኬት ማለት ነው። በፐርፌክትሊ ኮምፒቲቲቭ። ስለዚህ ምን ልላችሁ መሰላችሁ? ለምሳሌ በቆሎን ወይም ማይዝን አንድ ገበሬ በሳህን ሊሸጥ ይችላል፣ በኪሎ ሊሸጥ ይችላል። በኪሎ ለምሳሌ 50 ብር ነው የሚሸጠው ቢል 50 ብር ነው የሚሸጠው ቢል 50 ብር ማለት መብት አለው
ገዢው ደግሞ 50 ብር አልገዛም ተፈለገ 20 ብር ሽጥልኝ ማለትም ይችላል። ፍሪ ነው። ግን እሱ 50 ብር እያለ ጎረቤቱ 30 ብር ወይም 25 ብር መሸጥ ይችላል። ጎረቤቱ እንዳይበልጠው ሲል ከሱ ጋር ደሴም አድርጎ ይሸጣል። ቢካስ ኮምፒቲሽን ስላለ ሰውም ርካሹን ይገዛል። ለምን በውድ ዋጋ ወጥቶ ይገዛል? 25 ብር እየተሸጠ 50 ብር ለምን አውጥቶ ይገዛል? ስለዚህ ገዥውም ሻጩም ፍሪሊ ነው የሚንቀሳቀሱት። ገዥውም በዚህ ዋጋ ትሸጥልኝም ብሎ የመደራደር መብት አለው። ሻጭም ከፈለገ ለምን 1000 ብር አይልም የሚገዛው ካገኘ። ስለዚህ በዛው የተረዱት the characteristic of perfect competition ካራክተሩ ምን ይመስላል? the perfect competitive market has several distinguishing characteristics. the main features include የመጀመሪያው the market has large number of buyers and sellers. perfect competitive ከሆነ የመጀመሪያው ካራክተሪስቲክሱ the market has a large number of buyers and sellers. በጣም ትልቅ የሚባል ገዥም ሻጭም ያለበት የማርኬት ታይፕ ነው። a perfect competitive market is composed of a large number of buyers and sellers of a commodity so that the buying or selling decision of a single buyer or seller cannot affect the price of the commodity. ይሄ ነው ሀሳቡ። በቃ የፐርፌክትሊ ኮምፒታቲቭ ገበያ ዋናው ሀሳብ ይሄ ነው። በጣም ላርጅ ነምበር ኦፍ ባየርስ ኤንድ ሴለርስ ስላሉ አንድ ሻጭና አንድ ገዢ የገበያውን ሁኔታ ኢንፍሉዌንስ ማድረግ አይችሉም። ላይክ ለምሳሌ ገበያ ውስጥ ገባችሁ፣ እጅግ በጣም በርካታ ሰዎች አሉ፣ በብዙ መቶዎች የሚቆጠሩ ወደ 500 600 ገበያተኛ ይኖራል፣ ወይም ደግሞ ባየርስ ኤንድ ሴለርስ ይኖራሉ ገበያ ውስጥ። ዜን አንዱ ሻጭ የሆነን ፕሮዳክት በጣም ጥግ ድረስ ዋጋውን በ5 በ6 እጥፍ እንደው በ10 እጥፍ ጨምሮ ቢጠራ፣ ገዢው ደግሞ እዛ ታይ ቢወርደው ገበያው ውስጥ ያለውን ሁኔታ ወይም የማርኬት ወይ ሊቀይሩት አይችሉም። እንደነገርኳችሁ ነው። በቆሎ ኪሎ 50 ብር እየተሸጠ አንዱ 100 ብር ሸጣለሁ ቢል አንዱ ደግሞ 10 ብር ነው የምገዛ ብለው ሁለቶች ድርድር ቢገጥሙ ገበያው ላይ ምንም አይነት ኢንፍሉዌንስ መፍጠር አይችሉም። ቢኮዝ ብዙ ገዢዎችና ሻጮች ስላሉ ማለት ነው። ሶ a single seller and buyer cannot affect the price of the commodity ማለት ነው። this is the action of a single seller or buyer cannot influence the market price of the commodity since the firm or buyer is too small in relation to the market. ስለዚህ እነዚህ ገዢዎች ወይም ሻጮች ከማርኬቱ አንፃር ወይም ከገበያው አንፃር ስናይ ምንም አይነት ኢንፍሉዌንስ የሌላቸው ናቸው ማለት ነው። ይሄ መጀመሪያ ካራክተሪስቲክ ነው። ሁለተኛ ደግሞ ስንመጣ ሆሞጂኒቲ ኦፍ ፕሮዳክትስ፣ የፕሮዳክቶች ተመሳሳይነት ማለት ነው። ፕሮዳክትስ ሰፕላይድ ባይ the different firms are the same or homogeneous. አያችሁ፣ the product supplied by different firms are the same or homogeneous. ፕሮዳክቱ ተመሳሳይ ነው። ለምሳሌ salt supplied by two sellers is identical to the extent that buyers are unable to differentiate which firm supplied which product. ሁለት የተለያየ ሳልት ወይም ጨው አቅራቢ ድርጅቶች ቢኖሩ የትኛው ድርጅት የኛውን ሳልት እንዳመረተው ወይም ያንኛውን ሳልት እንዳመረተው መለየት አይቻልም። ተመሳሳይ ነው። ኦኬ፣ ለምሳሌ የለስላሳ ፋብሪካዎች አሉ። ላይክ ሚሪንዳ ሊሆን ይችላል፣ ኦር ኮካ ሊሆን ይችላል። ሞሃ ሶፍት ድሪንክ ያምርተው ወይም ደግሞ ሌላ የኮካ ኮላ ፕሮዳክት ያምርተው የሚታወቅ ነገር የለም። ተመሳሳይ ነው። ኦኬ፣ ኮካ ለምሳሌ እዚህ እናንተ ያላችሁበት ቦታ ላይ አቅራቢያ ላይ ያገኛችሁት የኮካ ጠርሙስ የያዘው ኮካ መጠጥና ሌላ ቦታ ላይ ኢቭን ውጭ ሊሆን ይችላል ብታዩት አንድ አይነት ነው። ምንም ልለዩት አትችሉም ማለት ነው። ኦልራይት፣ ስለዚህ ተመሳሳይ ነው። The assumption of a large number of sellers and product homogeneity together implied that an individual firm operating in a perfectly competitive market is a price taker, not a price maker. ስለዚህ price taker ነው ምኑ ሻጩም ገዡ። ኦኬ፣ ለምሳሌ in the wheat market there are thousands of farmers who sell wheat and millions of consumers who use wheat and wheat product.
because no single buyers or sellers can influence the price of wheat, each takes the price as given. ስለዚህ አሁን በስንዴ ገበያ ላይ ብትሄዱ የስንዴ ዋጋ ኦልሬዲ ገበያውን ይመስላል እንጂ ሰዎቹን አይደለም የሚመስለው። በጣም በብዙ ሺዎች የሚቆጠሩ ገበሬዎች ስንዴ ያቀርባሉ። በብዙ ሚሊዮን የሚቆጠሩ ሰዎች ደግሞ ወይም ኮንሱመሮች ስንዴን እና የስንዴ ፕሮዳክቶችን ይጠቀማሉ። ነገር ግን እነዚህ ስንዴ ተጠቃሚዎችም ስንዴ አቅራቢዎችም ዋጋውን መተመን አይችሉም። ዋጋው የሚተመነው ባለው ነባራዊ ሁኔታ ነው። ለምሳሌ የኑሮ ውድነት እየጨመረ ከመጣ ዋጋው ሊጨምር ይችላል። ርካሽ የኑሮ ሁኔታ ካለ ዋጋውም ሊወርድ ይችላል እንጂ አንድ ሴለር አይ እኔ ብዙ ብር ስለሚያስፈልገኝ በውድ ዋጋ ነው የምሸጠው ብሎ ቁጭ ቢል ምንም የሚያመጣው ነገር የለም። አንድ ሰው እኔ ብዙ ብር አልያዝኩም ግን ብዙ ስንዴ መውሰድ እፈልጋለሁ ቢል ባለው ብር ልክ ነው እንጂ በፈለገው ልክ መውሰድ አይችልም። ስለዚህ ፕራይስ ቴከር ነው። ሌላኛው ፕሮፐርቲ ወይም ደግሞ ካራክተሪስቲክስ ፍሪ ኢንትሪ ኤንድ ኤግዚት የሚል ነገር አለው። ፍሪ ኢንትሪ ኤንድ ኤግዚት in perfectly competitive market a new firm has a freedom to produce and supply a product. አያችሁ በዚህ ማርኬት ውስጥ ነፃነት አለ። እንደፈለጋችሁ የመግባት የመውጣት ላይክ የሆነ ፕሮዳክት ማምረት ከፈለጋችሁ ለምሳሌ የሳሙና ፋብሪካ ልመስረት ወይም ልገንባ ካላችሁ አቅሙ ካላችሁ መገንባት ትችላላችሁ። የሚከለክላችሁ የለም። ካላዋጣችሁ አይል ተሆነው ብትሉም መተው ትችላላችሁ። ለምን ጀምረህ ትተዋለህ ብሎ የሚከራከር የለም። ለምንስ ወደ ፕሮዳክቱ ትገባለህ ብሎ የሚቃወምም የለም። ስለዚህ ፍሪ ነው። ፍሪ ኢንትሪ ኤንድ ኤግዚት። In other words, firms have a freedom of movement or there is no barrier that restricts firms entry into and or exist outside the perfectly competitive market. ስለዚህ ማንም የሆነን ፊርም ወደ ገበያው እንዲገባ የሚከለክለው የለም። መውጣትም ከፈለገ የሚከለክለው የለም። ፍሪደም አለ ማለት ነው። If the firm believes that it is not worth staying in the business, it can go out of the market. ካላዋጣው መውጣት ይችላል፣ መተው ይችላል። መብቱ ነው። ሌላኛው ካራክተሪስቲክስ ፐርፌክት ኢንፎርሜሽን ፎር ቦት ኮንሱመር ኤንድ ፕሮዲውሰር። ፐርፌክት የሆነ ኢንፎርሜሽን ለምኖች ለደንበኞች ወይም ደግሞ ለኮንሱመሮች ወይም ደግሞ ለገዢዎችም በለው ለባየሮች እንዲሁም ፕሮዲውሰሮች ወይም ለሴለሮች ለሻጮች። It's assumed that in a perfectly competitive market, both sellers and buyers have complete information and knowledge of the market. Every buyer and seller has a full knowledge of product quality and its nature, current and future price, input price, and other attributes that are certainly known. ስለዚህ ፐርፌክት ኢንፎርሜሽን ስንል ምን ማለታችን ነው? ኤቭሪ ባየር ኤንድ ሴለር ሃዝ ኤ ፉል ኖሌጅ። ስለምኑ ነው ፉል ኖሌጅ ሊኖረው የሚችለው? ፉል የሆነ እውቀት የሚኖረው ስለምንድን ነው? ስለ ፕሮዳክቱ ኳሊቲ ኤንድ ኢትስ ኔቸር ማወቅ አለበት። ኦኬ፣ ገዢውም ሻጩም ማለት ነው ስለሚገዛው። እንዲሁም ከረንት እና ፊውቸር ፕራይሱ ምን ሊመስል እንደሚችል፣ አሁን ምንድን ነው ዋጋው፣ ወደፊት ሊቀንስ ይችላል፣ ሊወደድ ይችላል የሚለው እውቀቱ ይኖረዋል። ለምሳሌ ኢትዮጵያ ውስጥ አሁን ባለንበት ነባራዊ ሁኔታ አሁን ላይ ያለው ከረንት ፕራይስ እና ፊውቸር ፕራይስ ዊ ኖው ዳት እናውቀዋለን። ቢኮዝ ፊውቸር ፕራይሱ እንደሚጨምር ይታወቃል። አያችሁ የአንድ ሀገር ኢኮኖሚ የቀነጨረ ሲሄድ ወይም ደግሞ ጀስት የኑሮ ውድነቱ እየጨመረ ሲመጣ ዋጋ እንደሚጨምር ይታወቃል የሆነ ፕሮዳክት። ኦኬ፣ ስለዚህ ሳይወደድ ልግዛ ብሎ የሚገዛ ይኖራል እውቀቱ ስላለው ማለት ነው። ኢንፑት ፕራይሱ ምን ይመስላል፣ እንዲሁም ሌሎች ነገሮችን ያውቃል ማለት ነው። በምን በፐርፌክት ኮምፒታቲቭ ማርኬት ጊዜ። ሌላኛው ካራክተሪስቲክስ ፊርም አይም ቱ ማክሲማይዝ ፕሮፊት። ፊርሞች እንግዲህ አላማቸው ምንድን ነው? ፕሮፊትን ማክሲማይዝ ማድረግ ነው። ዘ ኦብጀክቲቭ ኦፍ ፊርምስ ኢን ፐርፌክት ኮምፒቲሽን ኢዝ ፕሮፊት ማክሲማይዜሽን ወይም ደግሞ ምንድን ነው? ፕሮፊት ትርፋማነትን ማሳደግ ነው። ፊርምስ ትራይ ቱ ኢንክሪዝ ሪቨኒው and reduce or minimize cost so as to increase profit.
ፊርሞች እንግዲህ ሪቨኒዋቸውን ከፍ በማድረግ ያላቸውን ገቢ በማሳደግ ኮስት ደግሞ ሚኒማይዝ በማድረግ ምናቸውን ኢንክሪዝ ማድረግ ይችላሉ? ፕሮፊታቸውን። ኮስት ስንል እንግዲህ የሆነ ነገር ፕሮዲውስ ለማድረግ ስንል ኢንፑቶች አሉ አይደለ? ኢንፑት ማቴሪያሎች፣ የእነሱን ኮስት። ሪቨኒው ደግሞ ከነዛ ኮስቶች ወይም እነዛን ኮስቶች ተጠቅመን የምናመጣው ኢንፑት አለ፣ ዜን ፕሮዲውስ የምናደርገው ፕሮዳክት አለ። ያን ፕሮዳክት ደግሞ ሴል በማድረግ ወይም ፕራይሱን በመተመን የምንሸጠው ነገር አለ። ከዛ ገቢ እናገኝበታለን። ስለዚህ በዛ ወይ ፕሮፊታችንን ከፍ ማድረግ። ሀሳቤ ገብቷችኋል? እዚህ ጋር ኮስት ስል ኮስትና ፕራይስ ስለሚለያይ፣ ኮስት ማለት የሆነን ነገር ልናመርት ፈልገን ሮ ማቴሪያሎችን እንገዛለን፣ እሱ ኮስት ነው። አምርተን ፕሮዳክቱን ደግሞ እንሸጣለን፣ የምንሸጥበት ደግሞ ፕራይስ አለ። ኦኬ። ስለዚህ ኮስቱን ሚኒማይዝ በማድረግ ሪቨናችን ከፍ በማድረግ ምን ይገኛል? ፕሮፊት ይገኛል ማለት ነው። ስለዚህ የትኛውም ፊርም አላማ ፕሮፊት ማክሲማይዝ ማድረግ ነው፣ ወይም ደግሞ ትርፋማነትን ማሳደግ ማለት ነው። ኦልራይት። ስለዚህ ካራክተሪስቲክሱ ይሄን ነው ይመስላል። ኔክስት ፐርፌክት ኮምፒቲሽን ዲማንድ ኤንድ ሪቨኒው ፋንክሽን የሚል ነገር ይኖረናል። አሁን ወደ ግራፉ እንገባለን ማለት ነው። ፐርፌክት ኮምፒቲሽን ዲማንድ ኤንድ ሪቨኒው ፋንክሽን። ዲማንዱና ሪቨኒው ፋንክሽኑ ምን ይመስላል? መጀመሪያ ዲማንድ። The assumption of large number of sellers and product homogeneity together implied that an individual firm operates in a perfect competitive market is price taker። ቅድም ላይ ያለው ነገር ነው እንግዲህ ፕራይስ ቴከር። ሴለሩም ሆነ ፕሮዲውሰሩ ወይም ደግሞ ባየሩም ሆነ ሴለሩ ፕራይስ ቴከሮች ናቸው እንጂ ራሳቸው ዲተርማይን ማድረግ አይችሉም ወይም ደግሞ ፕራይስ ሜክ ማድረግ አይችሉም ብለናል። ኦኬ። ስለዚህ the assumption of large number of sellers and produce homogeneity together implied that an individual firm operates in a perfect competitive market is price taker. So ይሄ ግራፍ የሚያመላክተው እንግዲህ the demand curve faced by a firm in a perfect competitive market ነው። እንደምታዩት እንግዲህ ኤክስአይ ኮምፖነንት አለው። ኤክስ ኮምፖነንት ኳንቲቲ ይቀመጣል፣ ፕራይስ ደግሞ በዋይ ማለት ነው። ዴን ኤፊርምስ ዲማንድ ከርቭ የፊርሙ ዲማንድ ከርቭ እንደዚህ ሆሪዞንታል ላይ ፕራይሱ ማለት ኮንስታንት ነው። ማርኬትስ ዲማንድ ኤንድ ሰፕላይ ከርቭን ስናየው ደግሞ ሰፕላዩ ልክ እንደዚህ ነው የሚሄደው። ከዚህ ቀደም ስለ ሰፕላይ እና ስለ ከርቭ ስንማር ግራፉን ታስታውሳችሁት ማለት ነው። ሰፕላዩ እንደዚህ ኢንክሪዚንግ ነው። ያ ማለት ኳንቲቲ ኢንክሪዝ ሲያደርግ ፕራይሱም እንደዛው፣ ሁለቱም አብረው ይሄዳሉ ማለት ነው። ዲማንድ ደግሞ ኳንቲቲው እየጨመረ ሲሄድ ፕራይሱ ተመልከቱት ዲክሪዝ እያደረገ ይመጣል። ይሄ የዲማንድ ከርቭ ነው እንደዚህ የምታዩት ማለት ነው። ዲክሪዚንግ ነው። የሰፕላይ ደግሞ ኢንክሪዚንግ ነው። ኦኬ። ነገሩን ግልጽ ለማድረግ ያክል እዚህ ጋር እንግዲህ ማብራሪያዎች ተቀምጠዋል። thus the competitive firm faces a completely horizontal demand curve for its product, indicating that it can sell any amount of output only at ongoing market price. ፕራይሱን ኢንክሪዝም ዲክሪዝም ማድረግ አይችልም፣ ባለው ነው የሚሸጠው ማለት ነው። ይህ የፊርሙ ዲማንድ ነው። ስለዚህ ፊርሙ ኳንቲቲ ዋቴቨር ይጨምር፣ ፕራይሱ ኮንስታንት ነው። ኦኬ። ማአት የሆነ ኳንቲቲ ይዞ ቢመጣ የሚሸጠው በተመሳሳይ ነው ማለት ነው። ኦልራይት then that is at the market price the firm can supply whatever quantity it would like to sell. Therefore, when the price of the product is determined in the market, the producer takes the price P as given. Hence, the demand curve that the firm faces in this market situation is horizontal line drawn at the equilibrium price P. ስለዚህ የቱንም ያክል ኳንቲቲ ይዞ ቢመጣ ገበያው በተመነው ፕራይስ ነው መሸጥ የሚችለው። ብዙ ኳንቲቲዎችን ይዞ ስለመጣ እንደፈለገ መሸጥ አይችልም። ትንሽዬ ኳንቲቲም ስላለው እንደፈለገ
መሸጥ አይችልም። ገበያው ይወስነዋል ማለት ነው። ገበያው ይወስነዋል። ኦኬ። እና ይሄኛውን ደግሞ እንዳየነው እንግዲህ ማርኬት ዲማንድ ኤንድ ሰፕላይ ከርቭ ነው። ይሄ የማርኬቱ ነው። ይሄ የፊርሙ ዲማንድ ነው። የፊርሙ ዲማንድ እንግዲህ ፕራይሱ እንደምታዩት ሆሪዞንታል ነው። የማርኬቱ ዲማንድ ግን ይለያያል። የማርኬቱ ዲማንድ እና ሰፕላይ የማርኬቱ ዲማንድ እንደምታዩት እንግዲህ ዲክሪዝ ነው የሚያደርገው። እንደምታዩት ዲክሪዚንግ ነው። ኳንቲቲ በጨመረ ቁጥር እዩት። ኳንቲቲ በጨመረ ቁጥር የገዢዎች ፍላጎት እየቀነሰ ይመጣል። እንደዛ ነው አይደል? ሪያሊቲ ገበያ ላይ የምትፈልጉት ነገር ጨቅ ከሆነ ፍላጎታችሁ ይቀንሳል። ገበያ ላይ የሆነ ነገር ከጠፋ ግን ያን ለመፈለግ በጣም ብዙ ቦታ ትሄዳላችሁ፣ ፍላጎታችሁ ይጨምራል ማለት ነው። ሰፕላይን ደግሞ ስታዩት ሰፕላዩን ተመልከቱት። ኳንቲቲው ኢንክሪዝ ሲያደርግ ፕራይሱ ምን ይሆናል? እንደምታዩት ለኢንክሪዝ እያደረገ ነው ማለት ነው። ያ ማለት መሰላችሁ እዚህ ጋር ለምሳሌ ኪው ላይ 100 ኩንታል ጤፍ ቢሆን የ100 ኩንታል ጤፍ እዚህ ጋር 3000 ብር ነው ብንል እዚህ ጋር ደግሞ 200 ነው። ኦኬ 200 ኩንታል ነው ብንል የ200 ኩንታል ይጨምራል አይደል ዋጋው ፕራይሱ። አሁንም የ1000 ቢሆን ይጨምራል ዋጋው። እንደዛ ነው የሚሆነው። ኦኬ በዛ መንገድ መረዳት ተገቢ ይሆናል። ሌላው ሪቨኒው ፋንክሽን ነው። ሪቨኒው ፋንክሽን ቢ the revenue of a firm are receipts that is obtained from selling its product። ሪቨኒው ገቢ ነው። ገቢ የሚገኘው ደግሞ ፕሮዳክቶችን ሴል በማድረግ ነው፣ በመሸጥ። ሪቨኒውስ ሃቭ 3 ሜን ካታጎሪስ ቶታል ሪቨኒው ቲአር፣ አቨሬጅ ሪቨኒው ኤአር፣ እንዲሁም ማርጂናል ሪቨኒው ኤምአር። ስለዚህ ሪቨኒው በስንት ይከፈላል? በ3 ቶታል፣ አቨሬጅ እና ማርጂናል። ቶታል የምንለው እንግዲህ ቶታል ሪቨኒው ዘ ቶታል አማውንት ኦፍ መኒ ሪሲቭድ ባይ ደ ካምፓኒ ፍሮም ደ ሴል ኦፍ ኤ ስፔሲፊክ ኳንቲቲ ኦፍ ኢትስ ፕሮዳክት። ቶታል ምንድነው? ቶታል አማውንት ኦፍ መኒ ነው። ቶታል አማውንት ኦፍ መኒ ሪሲቭድ ባይ ካምፓኒ ኦር ኤ ፊርም ፍሮም ደ ሴል ኦፍ ኤ ስፔሲፊክ ኳንቲቲ ኦፍ ኢትስ ፕሮዳክት። ፕሮዳክቱን ሽጦ የሚያገኘው አጠቃላይ አማውንት ኦፍ መኒ ቶታል ሪቨኒው እንለዋል። It's obtained by multiplying the unit price of its commodity and the quantity of that product sold. It's obtained by what? Multiplying the unit price. Unit price ማለት የአንዱ ፕሮዳክት ዋጋ ማለት ነው። Of the commodity and the quantity of the product sold. ለምሳሌ አንድ ኩንታል ጤፍ 3000 ብር ቢሆን እና 100 ቢሸጥ 100 ሲባዛ በ3000 ያክል ገንዘብ አግኝቷል። እሱ ቶታል አማውንት ኦፍ መኒ እንለዋለን። ስለዚህ ቶታል ሪቨኒው ማለት ፕሮዳክት ኦፍ ማን ነው? ፕራይስ ኦፍ ዋን ዩኒት ወይም ዩኒት ፕራይስ ታይምስ ኳንቲቲ። ፒ እንግዲህ ፕራይስ ኦፍ ደ ፕሮዳክት ነው። ኤንድ ኪው ኳንቲቲ ኦፍ ደ ፕሮዳክት ሶልድ፣ የተሸጠው ኳንቲቲ ብዛት። ወራቦት አቨሬጅ ሪቨኒው። አቨሬጅ ሪቨኒው ስንል ደግሞ ኢዝ ዘ ሪቨኒው ፐር ዩኒት ኦፍ አይተም ሶልድ ኢዝ ካልኩሌትድ ባይ ዲቫይዲንግ ዘ ቶታል ሪቨኒው ባይ ዘ አማውንት ኦፍ ደ ፕሮዳክት ሶልድ። ምንድን ነው አለ? ሪቨኒው ፐር ዩኒት ኦፍ አይተም ሶልድ። ስለዚህ አቨሬጅ ሪቨኒው which is equal to ቶታል ሪቨኒው ሲካፈል ለኳንቲቲ ማለት ነው። ለኳንቲቲ ያንዷ ስንት እንደሆነ ለማወቅ ነው። ያንዷ ስንት እንደሆነ ለማወቅ ያንዷ ፕራይስ ወይም ፒ ያልናት ማለት ነው። ያንዷ ዩኒት ፕራይስ። ኦኬ ስለዚህ ቲአር ወይም ቶታል ፕሮዳክት ነው። ቶታል ሪቨኒው ማለት ፕራይስ ታይምስ ኪው ነው። ሲካፈል ለኪው ኪው በኪው ይጣፋና ፕራይስ ይሆናል። ስለዚህ አቨሬጅ ሪቨኒው ማለት ከፒ ጋር እኩል ነው። ኖት ዳት አቨሬጅ ሪቨኒው ኤአር ኤንድ ፕራይስ ኦፍ ዘ ፕሮዳክት ሃቭ ዘ ሴም ሚኒንግ። ተመሳሳይ ነው ያላቸው ትርጉማቸው። አቨሬጅ ሪቨኒው ማለት ከፕራይስ ጋር ተመሳሳይ ነው። ከፕራይስ ጋር average revenue means per unit of revenue received by sellers from sales of the commodity. On the other hand, price means per unit payment made by the purchaser to purchase the commodity. አሁን ዩት አቨሬጅ ሪቨኒው እና ፕራይስ ልዩነቱን መሰላችሁ? ፕራይስ ገዢው ለሻጩ የሚከፍለው ነው። አቨሬጅ ሪቨኒው ደግሞ ቶታል ፕሮዳክት ሸጠ እና
ያገኘው ቶታሉ ሲካፈል ለሸጠው ብዛት የሚገኘው ነው። በተዘዋዋሪ ግን ፕራይሱ እና አቨሬጅ ሪቨኒው ተመሳሳይ ሆነ ማለት ነው። Since the seller received what the purchaser paid, the per unit revenue and per unit price are the same. ተመሳሳይ ስለሆኑ ፕራይስ እና አቨሬጅ ሪቨኒው ተመሳሳይ ነው እንላለን። That is why average revenue curve and demand curve for a firm products are also the same. Therefore, from the firm's viewpoint, the firm's demand curve is also the average revenue curve እንለዋለን ማለት ነው። ከርቡም ተመሳሳይ ነው እያለን ኦልራይት። ኦኬ እንግዲህ ማንን አየን? ቶታል ሪቨኒውን አየን፣ አቨሬጅ ሪቨኒውን አየን። አሁን ደግሞ ማሪጂናል ሪቨኒው is the change of total revenue resulting from one unit increase in sale። ከዚህ ቀደም ስለ ማሪጅን ስናወራ በተደጋጋሚ የተለያዩ ዩኒቶች ላይ ማሪጅን እያልን አይተናል። ማሪጅን እንግዲህ ቼንጅ የሚኖረው ደግሞ አንድ የሆነ ዩኒት ኢንክሪዝ ስናደርግ ስንጨምር ነው። ለምሳሌ 100 ኪሎ የሆነ ነገር ሽጠን የሆነ ነገር ካገኘን 101 ብናደርገውስ ምን ሊፈጠር ይችላል? ሪቨኒው ምን ያክል ነው? 102 ብናደርገውስ ያ ማለት ቼንጁ 1 ቢሆን 2 ቢሆን ምናምን እንደማለት። So it's an additional amount of money or revenue the firm receives by selling one more unit of product. መሸጥ ከነበረበት አንድ ተጨማሪ ፕሮዳክት ሲሸጥ የሚገኘው ገቢ ማሪጂናል ሪቨኒው እንለዋለን። It's calculated as the ratio of the change in total revenue to the change in the sale of the product። አያችሁ ማሪጂናል ሪቨኒው ማለት change in total revenue ሲካፈል ለchange in quantity ነው። ቶታል ሪቨኒው ደግሞ P times Q ነው። we know that over change in Q። Thus, in perfectly competitive market, a firm average revenue, marginal revenue, and price of the product are equal. በምን ጊዜ? በፐርፌክትሊ ኮምፒታቲቭ ማርኬት ጊዜ የፊርሙ አቬሬጅ ሪቨኒው ኤቪ፣ ማሪጂናል ሪቨኒው እንዲሁም ደግሞ ፕራይሱ ኖርማሊ አቬሬጅ ሪቨኒው እና ፕራይስ አንድ እንደሆኑ ከላይ አይተናል። ግን ማሪጂናል ሪቨኒውም እኩል ይሆናል በምን ጊዜ? በፐርፌክትሊ ኮምፒታቲቭ። ስለዚህ AR that is average revenue which is equals to the marginal revenue which is equals to P that is price which is equals to D firm ምንድነው? demand of the firm። marginal revenue can also be estimated as the change in the total revenue with the sale of n units of the product instead of n-1 units. Thus, marginal revenue is equal to total revenue n minus total revenue n-1። ይህ አይነትም ፎርሙላ አለ። ማርጂናል ይው ቻንጅ ማለት ነው። ሌላ ምንም የተለየ ነገር የለውም። ለምሳሌ ቶታል ሪቨኒው ኦፍ 100 ኩንታል ሲቀነስ 100 ኩንታል ተሸጠ ብንል የሆነ በቆሎ ሲቀነስ ቶታል ሪቨኒው ኦፍ 100 n-1 ማለት 99 ማለት ነው። ወይም ደግሞ 101 ተሽጦ ቢሆን 101 ሲቀነስ 100 እንደማለት ነው። በዚህኛው ወይም ካልኩሌት ታደርጉት አንድ አይነት ነው። የኤን እና n-1 እንዳያወዛግባችሁ። ኤን ማለት ዩኒቱ ነው ወይም የተሸጠው ብዛት ኳንቲቲው ነው። ኦልራይት እዚህ ጋር ከርቦች አሉን። ዲተርሚኔሽንስ ኦፍ ኢኩሊብሪየም ፕራይስ አንደር ፐርፌክትሊ ኮምፒቲሽን ይለናል። ኢንዱስትሪ ወይም ማርኬት ወይም ፊርማ አለ እዚህ ጋር ዴን ኳንቲቲ አለ ኤንድ እዚህ ጋር ፕራይስ አለን ማለት ነው። እዚህ ጋር ፊርም እና ኢንዱስትሪ ግራ እንዳያጋባችሁ። ፊርም ስንል እንግዲህ ሲንግል የሆነ ነገር ነው። ኢንዱስትሪ ስንል ደግሞ the whole ፊርሞች በአጠቃላይ ማለት ነው። ስለዚህ እዚህ ጋር ዲማንድ ከርቡ እንዳለ ነው ኤንድ ሰፕላይውም እንዳለ ነው። ኦኬ ቅድም ላይ ካየነ የተለየ ነገር የለውም። እዚህ ጋር ስንመጣ ደግሞ እንደዚህ ቪ ሼፕ ነው ዩ ሼፕ ነገር አለው። ኦኬ እዚች ፖይንት ላይ እንደምታው ፕራይስ ከማን ጋር እኩል ነው? ከዲማንድ ጋር፣ ከአቬሬጅ ሪቨኒው ጋር። ከዛስ
እዚህ ጋር ስለዚህ ግራፍ እንግዲህ ማብራሪያዎች ከስር ተቀምጠዋል። in a perfect computation a firm can sell any amount of output at a given market price ኦኬ መሸጥ ይችላል። በምን በየትኛውም ዋጋ በሚያዋጣው ገዢ ካገኘ ማለት ነው። it means that a firm additional revenue that is marginal revenue ማለት ነው። additional revenue from the sales of every additional units of the commodity is just equals to the market price P or average rate of commodity that is average revenue። ስለዚህ average revenue ከማርጂናል revenue ከፕራይሱ ጋር እኩል ነው። በምን ጊዜ? በፐርፌክትሊ ኮምፒታቲቭ ጊዜ ሶስቱም ነገሮች እኩል ናቸው። ፕራይስም ማርጂናል revenue average revenue እኩል ናቸው። hence average revenue and marginal revenue became equal and constant in a given situation. Consequently AR and MR curves are the same and would be horizontal or parallel to the x-axis. AR, MR average revenue እና marginal revenue ተመሳሳይ ናቸው እና horizontal ይሆናሉ ይለናል። so guys የዛሬው ክላስ ይሄን ነው የሚመስለው። እዚህ ጋር ኤክሰርሳይሶች ወይም አክቲቪቲዎች ነገር አሉ። እስኪ አራተኛውን እስኪ እንዲሁ ዝም ብለን ከላይ ማለት ነው ከመጨረሳችን በፊት a farmer usually ሴልስ ማለት ነው። usually ሴልስ 100 kg of coffee for ብር 200 per kg. Calculate the total revenue and average revenue. What will be the marginal revenue if you or she decide to make any additional sales at 190 ይላል። እንግዲህ ተመልከቱ እዚህ ጋር የተሰጠውን ጊቭኑን ማውጣት ነው። ሐሳቡን ነው የምነግራችሁ። 100 ኪሎ ግራም ሁል ጊዜ በ200 ብር ፐር ኬጂ ነው የሚሸጠው። 1 ኪሎ ግራም በ200 ስንት ኪሎ ግራም ይሸጣል ግን? 100። ስለዚህ ቶታል ሪቨኒው ማለት 100 ኬጂ ሲባዛ በ200 ማለት ነው 20 ሺህ ብር ያገኛል። 20 ሺህ ብር። አቨሬጅ ሪቨኒው ደግሞ ስንት ነው ከተባለ 20 ሺህ አለው አይደለ? 20 ሺህ ሲካፈል ለ100 ነው። ራሱ ስንት ይመጣል? 200 ነው አቬሬጁ ማለት ነው። ከአንዱ ዩኒት የሚያገኘው እንደማለት ነው። ወይም ባጭሩ ፕራይሱ ሆነ ማለት ነው። አቬሬጅ ሪቨኒው ከፕራይስ ጋር እኩል ነው ስላልን ማለት ነው። what will be the marginal revenue if you or she decide to make any additional sale at 190? ይሄን ደግሞ ኮሜንት ላይ አስቀምጡልኝ ስንት እንደሚመጣ ማለት ነው። መልሱን ኮሜንት ላይ ካስቀመጣችሁ ይሄን ቪዲዮ እየተከታተላችሁት እንደሆነ አንደርስታንድ አደርጋለሁ። ኦኬ በሚቀጥለው በፓርት 2 ፒውርሊ ሞኖፖሊ ማርኬት የሚል እንጀምራለን። የዛሬው ክላስ ይህን ይመስላል። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።